ሄዳችሁ መቀየር ትችላላችሁ። አመሰግናለሁ። ጥያቄውማ ተነግሯቸዋል። በቃ ሶፊ አንዴ ጥያቄው ተነግሯቸዋል ማለት ነው። ለነሱ አብያተ ክርስቲያን ከመጣ ለኢድ ሴቶች ለኢድ ምንድን ነው የምንፈልገው? ትልቁ ነገር እንደሚያሸንፉ ምን ታወቀ? እኔ ዝም ብዬ ጥበበኛ ሆይ ብትጠየቁ ማናችሁ አትመልሱትም ነበር። እንደው ፉክክሩ ከፋችሁ በጣም ከፍቶናል። እኔ ጀለቢያ እየጠበኩ ነው። ማንም አይከፋውም። ኢድ ነው አይደል? ለወንዶች ደግሞ አልቁድስ ጀለቢያ ቤተል ኢስታንቡል ፕላዛ ግራውንድ ላይ ይገኛል። አናግረነው ነበረ። ፕሮግራሙን ስንነግረው በጣም ደስ እያለው በጣም ቆንጆ መርጬ ነው ማለብሳቸው ብሎ ይህንን ጀለቢያ ሰጥቶናል። ሳይዙን ማይሆናችሁ ከሆነ መቀየር፣ ከለሩንም መቀየር የምትፈልጉትን በእናንተ ምርጫ መውሰድ ትችላላችሁ። አድራሻቸው ቤተል ኢስታንቡል ፕላዛ አለ። ከፋሚሊ ጎን ነው ያለው። ግራውንድ ላይ ሄዳችሁ መቀየር ትችላላችሁ። ይሄ ፓኩ ደግሞ ሚንበር ቲቪ ነው። እንኳን አደረሳችሁ። በዚህ አጋጣሚ እንደምትወዱት ተስፋ አደርጋለሁ። እንዳልኳችሁ ግን ሄዳችሁ መቀየር ትችላላችሁ። ፕሮግራሙን ነግራችሁ ቀጥታ ከአልቁድስ ጀለቢያ መቀየር ትችላላችሁ። ተመልካቾቻችን እናንተም የኢድ አልባሳትን ከፈለጋችሁ ሴቶቻችን ወደ ነጁ ፋሽን፣ ወንዶች ደግሞ ቆንጆ ጀለቢያ የምታገኙበትን አልቁድስ ጀለቢያን ጎብኘት ታደርጋችሁ በጣም ቆንጆ የሚሆኑ ለኢድ የሚያስቧችሁን አልባሳትን ማግኘት ትችላላችሁ። ሁለቱንም አጋሮቻችንን እጅግ አድርገን እናመሰግናለን። እንደዚህ ያለ ቆንጆ የነበረ ቀናችንን የበለጠ ደግሞ ቆንጆ ሆኖና ደምቆ እንዲታይ ስላደረጋችሁልን ምስጋናችን በያላችሁበት የደረሳችሁ ለማመስገን እንወዳለን። አበያ እንኳን ደስ አለሽ። እንኳን ደስ አለ። ኢድ ስለሆነ አሸናፊ ተሸናፊ የሚለው የጨዋታው መንፈስ ለማምጣት ነው እንጂ ኢድ ስለሆነ ግን ሁላችሁም እነዚህ ቅድም ግን ማነው ፈቃደኛ ሆኖ